ብዙ ጊዜ በአጫጭር ቪዲዮዎች በቀላሉ እነዚህ እችኛዋን ምናምን አውጥታችሁ ማጽዳት ትችላላችሁ። ግን ደግሞ የመጭመቂያ ቤቱን ሙሉ አፈታትና እንዳለ ይሄንንም እንዴት አድርጋችሁ ማጽዳት እንደምትችሉ የነ ሚዲያ ኦርቢት እና ኮሜት ምናምን ሁሉንም አይነት ዋሽንግ ማሽኖች በዚህ ብቻ መፍቻ በመጠቀም እንዴት መፍታት እንደምትችሉ አሳያችኋለሁ። ቪዲዮውን ሰብስክራይብ ያደረጋችሁ ተከታተሉ። ትንሽ ሊከብዳችሁ የሚችሉት እነዚህ አይነት ነገሮች እንደምትመለከቱት እንደዚህ አይነት ሁለትም ሊኖረው ይችላል። አንደኛውን በቢላዋም በእንደዚህ አይነት ጠፍጣፋ ነገር በቀላሉ ሳትጎዱት መልሳችሁ መጠቀም ስለሚኖርባችሁ እንደዚህ ከፍታችሁ እንደዚህ አይነት ብሎኖች እና እንትኖች በሲኒ ነገር ሰብስባችሁ ብታስቀምጠው እንዳይተፋባችሁ አሪፍ ነው። እንደዚህ ትፈታላችሁ። ይሄኛውን ብዙ ሰው የሚሸወደው እዚህ ጋር ነው። እዚህ ጋርም እንደዚህ ብሎን ይኖረዋል። አንዳንዴ ምናልባት በዚህ በኩል እንደዚህ የሚታሰር ሊኖር ይችላል። እሱንም ማየትና መፍታት ትችላላችሁ። ዙሪያው ላይ የሚፈቱ ብሎኖች ካሉ እነሱን እንደዚህ የዞራችሁ ትፈታላችሁ። ከዛ ብዙ ጊዜ እነዚህ ዙሪያውን ከፈታችሁ በኋላ ብዙ ሰው የማያውቀው ቦታ ላሳያችሁ። ወደዚህ ተጋበልና ግዴታ ይሄንን መፍታት ይኖርባችኋል። ምክንያቱም ሁለት የሚላቀቁ ነገሮች አሉ ውስጥ ላይ እነሱንም ማሳያችሁ ይሆናል። ተከታተሉኝ በደንብ። ይሄኛው የተለያየ ሊሆን ይችላል። ጀርባው ቀስ አድርጋችሁ ስትፈቱት ማየት ይኖርባችኋል በደንብ። እሱን እንደዚህ ትፈታላችሁ በቀላሉ። እንደዚህ ፈታችሁ አንደኛው የትኛው ነች? እቺኛው የውሃ እንትን ገመድ ከዚህ ጋር የተያያዘች ስለሆነ ይሄ ደግሞ ወደ ላይ የሚወጣ ስለሆነ ግዴታችን ማስለቀቅ ይኖርባችኋል። ስታስለቅቁ ደግሞ መሸወድ የለባችሁ። ስንተኛው ቀዳዳ ላይ እንደገባ 1 2 3 4 5 አለው። ለምሳሌ እዚህ ሶስተኛው ላይ ነው እና እሱን እንደዚህ አድርጋችሁ ታወጣላችሁ። ላይሰበርባችሁ ይሄ ቀስ አድርጋችሁ እንደዚህ ታወጣታችሁ። እዚህ ጋር የፍሬን ሲስተም አለች የበሩና በሩ ግን ላላ እንዲላችሁ በሩን ትከፍቱታላችሁ። መጀመሪያ በሩን መክፈታችሁ እንዳትረሱ። በሩን ከከፈታችሁት በኋላ እቺን በቀላሉ ወደታች እንደዚህ ታወጣታላችሁ። ከዛ እዚህ ጋርም የሆነ ደረጃ አለው ሌቭል አለውና እሱንም አይታችሁ በደንብ ወንበስ ብላችሁ አይታችሁ እንደዚህ ብታወጡ አሪፍ ነው። ይሄ ደረጃ ስላለው ይሄው እንደዚህ ስላለው እዚህ ላይ ሊሆን ስለሚችል አይታችሁ ቀስ አድርጋችሁ ታወጣላችሁ። ከዛ ካወጣችሁ በኋላ ምንድነው የምታደርጉት? ትሞክሩታላችሁ። መጀመሪያ የተለያዩ ሁለት አይነት ስላሉ ይሄንን እንደዚህ ትሞክሩታላችሁ። እንደዚህ ከወጣ አሪፍ ነው። ካልወጣ ግን ይሄኛውን ከፍታችሁ እዚህም ውስጥ ብሎን ሊኖር ስለሚችል ይሄን ዙሪያውን ከፍታችሁ 2-3 ብሎኖች ሊኖሩ ይችላሉ። እነሱን አይታችሁ መፍታት ነው። ካልሆነ ግን አብዛኞቹ እንደዚህ ይወጣሉ በቀላሉ። እንዳለ ማሽኑም በተን ነው ማለት ነው። እንደምታዩት ወጥቷል በቀላሉ። እንደዚህ ያርጋት እንደዚህ ያርጋችሁ መውጣትና የፈለጋችሁትን ቦታ እንደልባችሁ ማጽዳት ትችላላችሁ። እንደምትመለከቱት እዚህ ውስጥ እጃችሁን አስገብታችሁ በደንብ እጅ ያስገባል። ይሄኛውን ቦታ ማውጣት ትችላላችሁ። ከዛ ወሳኛዋ ቦታ ደግሞ እዚህ ጋር ነች። ይሄኛውን ማጽዳት ስትፈልጉ እዚህ ጋር ብረት ትኖራለች፣ ረጅም አግድም ብረት እና እሷን መጀመሪያ ታወጣላችሁ። እንደዚህ ታወጣላችሁ። ይሄው ጭንቀጥታ በቀላሉ እንደዚህ ማውጣት ትችላላችሁ። እዚህ ጋር ያዘውን ቆሻሻ ተመልከቱ። እንደዚህ ካወጣችሁ በኋላ ሁሉንም ቦታ አጽድታችሁ በቀላሉ አጽድታችሁ መልሳችሁ ስትገጥሙ እዚህ ጋር ጠፍጣፋውን ነገር እንዳትረሷት። እንደዚህ አድርጋችሁ እንደዚህ ማስገባት። ሌላውንም ስፈታው ባያችሁት መልኩ እንዳለ ዙሪያውን ማሰር ትችላላችሁ። አላለችንን ለእንደዚህ አይነት ጠቃሚ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።